ወንድ ልጅ በተፈጥሮ ይላሉ ቆንጆ ሴት ነው የሚፈልገው ይላሉ። ሴት ልጅ ደግሞ በተፈጥሯ ቆንጆ ወንድ ሳይሆን የምትፈልገው ቆንጆ መሆን ነው የምትፈልገው። ስለዚህ ጀነት የሚገቡ ሴቶች ከሑረል ዒን በላይ ነው የሚሆኑት። ያ ነው ሽልማታቸው ይላል። فقال الصحابة يا رسول الله انت يا الله ملكتኛ ሆይ نحن المشمرون لها الله صحابة እኛ ለሷ ተዘጋጅተናል ዝግጁ ነን አሉ። فقال رسول الله صلى الله عليه وسلم قولوا إن شاء الله إن شاء الله በሉ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ሁሌ ጀነትን ለፊቱ ያደረገ ሰው ያው ጀነት የገባ ሰው ሁለት ጥቅም አለ፣ ሁለት ሽልማት አለ። ጥቅም ከጀሃነም ርቋል፣ ጀነትን አግኝቷል። ጀሃነም የገባ ሰው ሁለት ጉዳት አግኝቶታል፣ ከባባድ ጉዳቶች። ጀነትን አጥቷል። የሰው ልጅ አትለምን፣ አትጠይቀው፣ አትጠይቅ። የሰው ልጅ ወደ ሰው ልጅ ልብ አይመካ። ሰበብ ልታደርስ ትችላለህ፣ ስራ ተለያየ ነገር፣ ይሄ እንዴት ላድርግ፣ ግን ሰውን አትለምን፣ አትጠይቀው። በሩ የማይዘጋውን አላህ Subhanahu Wa Ta'ala ለምን። የሰው ልጅ ሲለመን ይቆጣል፣ አላህ ዱዓ ስታቆም ነው የሚቆጣ። ወድዑኒ አስተጅብ ለኩም፣ ለምኑኝ እሰጣችኋለሁ። ያን ዱዓ ስታቆም ነው አላህ የሚቆጣበት። የቸርነቱ ጥግ እኮ ነው። ወደ ማን ትሄዳለህ አንተ? ቸር የሆነ አላህ Azza wa Jalla ቻይ የሆነ አላህ Subhanahu Wa Ta'ala እያለህ